ዛሬ ደግሞ ማን መጣብኝ ቢላችሁ እንዳትሸሹ ማለት ነው። ለማንኛውም እኔ ራሴ ሆናኝ ዛሬ ያለ ፊልተር ያለ ሜካፕ ያለ ምንም አይነት ነገር የመጣው ዛሬ እንግዲህ ሜካፕ በህይወት ዘመኔ ሞክሬ የማላቀውን ልሞክር ነው ማለት ነው። በህይወት ዘመኔ ነው ምላቸው ከቻፕስቲክ ወይም ከኩል በስተጀርባ በህይወት ዘመኔ ፊቴ ላይ ምንም አይነት ነገር ተቀብቼ አላቅም። ይሄንን እንደ ቻፕስቲክ አይነት ነገር የምጠቀማቸው ራሱ ይሄ ነው። ከንፈሬ ቀይ እንደሚሆን አልፈልግም። ለዛ ደግሞ የሚያጠቁር ነገር ነው የምጠቀመው ማለት ነው። ከዛ ውጪ ደግሞ በህይወት ዘመኔ በምላችሁ ደረጃ ማለት ነው ሜካፕ ተቀብቼ አላቅም። እና ዛሬ ለምን የሜካፕ እንትን ለመማር እያሰብኩ ነው። ለዛ ለምንድነው ቤት ውስጥ መሞከር የማልፈልገው ብዬ በ300 ድርሃም እቃዎቹን ገዛሁት ማለት ነው። የትኛውንና የትኛውን መጠቀም እንዳለብኝም አላቅም። ፊቴ ላይ የሆነ ነገር እንዳይወጣ ፈጣሪውን እየጸለሁ ነበር ማለት ነው። እና ከዛ መጀመሪያ ላይ የፊት ማክስ ወይም ፊታችሁ ላይ ማሳጅ እንደ ማሳጅ አይነት የምትጠቀሙትን ነው የምታረጉ መሰለኝ ሳ እንደዚህም ደግሞ ከምጠቀማቸው ነገሮች አይ ትክክል አይደለም የምትሉት የሜካፕ ተጠቃሚዎች ሀሳብ እንደምትነግሩኝ እፈልጋለሁ። መጀመሪያ ስቀባ የሆነ የሚሰማ ስሜት አለው። የሆነ እንዴት ልበላችሁ የሆነ ነገር ስሜት ይሰማ ነበር ማለት ነው። እና የመጀመሪያውን ሳደርግ የሆነ ነገር እየተሰማኝ ነው ማለት ምን አይነት ብላችሁ የሆነ ብቻ አላቅም የሆነ ነገር እየተሰማኝ ነበር። ከዛ ደግሞ በመቀጠል ኩል ነው መሰለኝ ቅንድብ ነው መሰለኝ የሚቀጥለው ቅንድቤን ለማስተካከል ቀደም ጄል ወይም የቅንድብ ጄል አደረኩት ማለት ነው። እሱን ካደረኩ በኋላ ማበጠሪያ ብቻ ነው መሰለኝ የምንጠቀመው እኔ አላቅም ብቻ እንዴት እንደሚደረግ ራሱ አላቅም። ከዛ በኋላ ወደ ላይ አበጠርኩኝ። ከዛ በዛው ያለ አቆምኩት ማለት ነው። ግን በኋላ ላይ ኩል የሚጨምር ይመስለኛል አላቅም ብቻ ለመጀመሪያ ጊዜ ነው በህይወቴ። እስቲ ምን ሊፈጠር እንደሚችል አብረን ምናይ ይሆናል። ይሄ እንግዲህ ሹል አርጌ ኩሉን እንትን ቀርጬ ነው። ከዛ ክፍተት ያለበት ቦታ ላይ ወይም ቅንድብ የለኝም ብዬ በማስብባቸው ቦታዎች ላደረኩት ብቻ ያስቃል። ብቻ አላቅም እኔ ግን ያው በመጀመሪያ ያው የሜካፕ ልምድ ልትማሩ ስትሄዱ በራሳችሁ ላይ ነው ተለማመዱ የምትባሉ ማለት ነው። ፈጣኝ ከሆናችሁ የምታውቁ ከሆነ ወደ አሁኑ ነው ወረቀት የሚሰጣችሁ ማለት ነው። ለዛ እኔ ደግሞ ቤት ውስጥ ከተለማመድኩኝ እዛ ሲሄድ ለመለማመድ ብዙም አይከብደኝም በሚለው ሀሳብ ነው። እና ቤት ውስጥ ለመሞከር በ300 ድርሃም ነው የገዛሁት እቃዎቹን ማለት ነው። ግን አልወደድኩትም ቅንድቤን ብቻ እንደዚህ ያደረኩት ግን አልወደድኩትም እውነት ለመናገር የሆነ ቅንድቤ በዛ ልበላችሁ አነሰ ልበላችሁ ብቻ አልወደድኩትም። እስቲ እንዴት አያችሁት? ከዛ በሶፍት እንዶት መጥረግ ነው የጀመርኩት ግን አልወደድኩትም ምንም ማለት ነው። በፈጣሪ ስም አለርጂክ ያዘኝ እንትን ነው የመሰልኩት። ከዛ በኋላ ደግሞ እንደገና የሆነ ሙቀት ይለቅባችኋል በነገራችን ላይ። ከዛ ደግሞ እቃዎቹ እንደገዛዋቸው ነው ምንም አዲስ ናቸው። ከዛ ይሄ እንትን ምንድነው የሚባለው የሶፍቶቹ እንደ ማበጠሪያ አይነት ነገሮቹን ፈተዋቸው ምን እንደሚደረግም አላቅም ግን ፈተዋቸው። ከዛ ሁለት አይነት ከፊቴ ጋር ሊመሳሰሉ የሚችሉትን ሁለት ገዝቼ ነበር። ይሄ ነው ከፊቴ ጋር የሚሆነው ብዬ እሱን እንግዲህ ጅለስ አድርጎ ሽታው ከበድ ምን መስለውኝ ነበር እንደው በህይወቴ ለመጀመሪያ ጊዜ። ከዛ ስንቅንቅ አራኩላችሁ የታባቱ ማነሰ ወደ ውስጥ ላመዳ ብዬ ድብ አረኩት የታባቱ ብዬ። ከዛ ግን ታውቃላችሁ የሆነ ነገር አለው እናንተ በፈጣሪ ዝም በጣም ያስፈራል በነገራችን ላይ። ከዛ ጀመርኩት ይችኛዋ ደግሞ አልተመቸችኝም። እሱን አስቀምጬ በትልቁ ነቀነቅኩት በሉት አላቅላችሁ እንዴት እንደሚደረግ። ከዛ በፊት ግን ዩቲዩብ ላይ ቲክቶክ ላይ አይቻለሁ። ግን በራስ ቦታ ላይ ስትሆኑ ይከብዳል። ሙቀት ነው የሚለቅባችሁ። ሙከይፍ እንደበራ በጣም ይሞቃል ፊቴ ማለት ነው። እንድል ያልበኛ አይነት ነገር ከዛ ቀባውት። የሆነ ሰው አጠገቤ ላይ ቢኖርማ በኢየሱስ ስም ሊል ይችላል እያልኩ
ሳላቅ አንዱ ቅንድቤን አበላሸሁት ማለት ነው። የመጀመሪያ ቀን ላይ ምን ትሉኛላችሁ? እስከ መጨረሻ አብራችሁም ሆኖ ማለት ነው። ለማንኛውም ለዚህ ቻናል አዲስ የሆናችሁ ካላችሁ፣ ለቤታችን አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እዚህ ቤት ላይ እንግዲህ ከዚህ በፊት አንድ ቪዲዮ እንደሰራሁላችሁ ለራሴ የጠቀመኝ በተለይ ለጸጉሬ የተስማመኝን ነገር ነው ማሳያችሁ። ሲቀጥል ደግሞ አንዳንድ ጊዜ እኔ በህይወቴ ለማሳካት የምጥራቸው ነገሮች በህይወቴ አንደኛው ህልሜ፣ ሁለተኛ ህልሜ የምለው ነገር አለ። እነሱን ገና አሁን ገና ለገና መሞከር ላይ ነው ያለነው። በትምህርት ነው ስላልገፋው በዚህኛው በትምህርት ባቆምኩት መሰረት ሊጠቅመኝ የሚችለው አንደኛ የሜካፕ አርቲስት ብሆን ግዴታ ትምህርት አያስፈልገኝም። እንደዚሁም ደግሞ ሾፌር ብሆን የትምህርት ግዴት እንትን የለኝም። ያው እኔ እስከ 8ኛ ክፍል ነው የተማርኩት ማለት ነው። ስለዚህ ከትምህርትም ጋር የማይገናኙትን ስራዎች ለመስራት ጠንካራ መሆን አለብኝ ብዬ ወስኜ የተነሳውላችሁ እኔ እናንተ እህታችሁ ማለት ነው። እና እናንተ መረብ አርገር ለሆናችሁ ቀላል ነገሮችን ቤታችሁ ውስጥ ተለማምዳችሁ ከቤት ወጥታችሁ በተሻለ ገንዘብ ተቀጥራችሁ የምትሰሩት ነገር ነው። ህልማችሁን ለማሳካት የትም ቦታ አትበሉ፣ ሞክሩት ነው የምለው። ይሁን እኔ ላይ እንደምታዩት ይሁ የመጀመሪያን ተለቀለቅኩት፣ ሁለተኛም የሆነ ምን እንደሆነ ተለቀለቅኩት፣ ሶስተኛ እየደገምኩት ነው ማለት ነው። ከዛ በኋላ መጨረሻ ምን ሊሆን እንደሚሆን አስቡት። ብቻ ያስጨንቃል። ብዙ ምን ያልወደድኩትም በእርግጥ በጣም ጭንቀት አለ። ከዛ ፎንዴሽን ነው ምናምን የሚባለው ነገር ዱቄት ነው፣ እሱ ሙሉ በሙሉ ዱቄት ነው። ቀባውት የታባቱ ፊቴ ላይ የሆነ ነገር እንዳይወጣ በጣም ነው የፈራው። በህይወት ዘመኔ ሜካፕ የሚባል ነገር ሞክሬ ስለማላውቅ ያው ፊቴን እንደሚያበላሽ ፈርቼ ነበር። ታውቃላችሁ እኔ ፊቴ ላይ ጠቋቅር ነገር፣ ነጠብጣብ፣ ተቃጠለ፣ በወዘ የሚባል ነገር የለም። እግዚአብሔር ይመስገን፣ በእግዚአብሔር እርዳታ ማለት ነው። እና ያለው አረብ ሀገር ላይ ነው። ታውቃላችሁ ፊታችሁ 2 አይነት 3 አይነት 4 አይነት 5 አይነት ሊፈጠር ይችላል። ግን እግዚአብሔር ጠብቆኝ ምንም አይነት ነገር የለኝም። እዚህ ጋር የአይኔን አይላሽ ነው የሚባለው ወይ ምንድን ነው የሚባለው? እሱን እያስተካከልኩ ኩሌ አይኔ ውስጥ ገብቶ ማለት ነው የቆላት ምን እንደሆነ ትሆናለች እንደሚባል አይኔን አጥፍቼ ነበር። እናንተ ብቻ እንዲህ በዚህም በዛም ሆኖ እግዚአብሔር ይመስገን አስተካከልኩት እላችኋለሁ። ግን ያው በሶፍት እንትን አልኩኝ፣ ምንም አልሆንኩም። እንደገና ደግሞ የኩል ማስተካከያም ገዝቼ ነበር፣ የቅንድብ ማስተካከያም ገዝቼ ነበር። ግን እንደምላችሁን አላቅም፣ ግን ተበላሸ እሱም ማለት ነው። አልወደድኩትም፣ ሙሉ በሙሉ አልወደድኩትም። ዝም ብዬ በቃ ከንፈሬ ላይ ቻፕስቲክ ቀብቼ ልተወው ሀሳብ ያስኩት ማለት ነው። መጨረሻ ላይ ፊታችን ላይ የምንነፋው የሆነ የሚነፋው ምን እንደሆነ ያለ እሱንም አልፈለኩትም፣ ብቻ አልወደድኩትም። በአጭሩ በጣም ይጨንቃል። ከዛ ድሮም እንደማረገው ከንፈሬ ላይ ኩል አረኩት። ከዛ በኋላ በቀይ ኩልም ደገምኩት። እኔ ቀይ ኩል ነው አብዛኛው ጊዜ ለከንፈር የምጠቀመው፣ ሌላ ነገር በህይወት የተጠቀምቼ አላቅም ማለት ነው። እንደነገርኳቸው በቃች ቀይ ኩል ለእኔ ፍቅር ነው። እንግዲህ እሱን አርጌ ትንሽዬ ቻፕስቲክ እቀባለሁ። ጠይም ነገር ስለሆንኩ ያምርብኛል ማለት ነው። ቀይ ቻፕስቲክ እሱ ራሱ ቀይ ቻፕስቲክ ራሱ አዲስ ነው። የድሮዬን እንደ ውሃ ከለር አሳይቻችሁ ነበር ቅድም። በኢየሱስ ስም ስጋ በልቼ የሆነ ያለ አሳማ ነው ምናምን የሚባለው ስጋ ነክሶ በኋላ እንደዚህ ቢሆን ምን ትላላችሁ ማለት ነው። እና በስተመጨረሻም ቀባሁት። ይሄንን ይመስላል። በኢየሱስ ስም ጸጉሬን ትንሽ እስከ ማስተካከል ቪዲዮን ዘጋለሁ ማለት ነው። ከዛ በኋላ እንግዲህ ወይኔ በላችሁ እናንተ ትንሽ እስከሚደርቅ ካልጠበቃችሁ የሆነ ሰውን ሰላም ካላችሁ ወይም ውሃ ከጠጣችሁበት ኩባያ ላይ እንዳለ ነው እንትን የሚለው ማለት ነው። ዞሮ ለማንኛውም በእንደዚህ አይነት መልክ ጨረስኩትና ጸጉሬን ለመፍታት ቪዲዮን አቋረጥኩላችሁ እላችኋለሁ። ለማንኛውም ይሄንን ይመስል ነበረ። ሁላችሁም አበረታቱኝ እና የቀረውን ጨረስኩትና ምናምን ነገር ውሃዬን ጠጣሁት። ወደ አሁኑ ታጠብኩ። ቻው እንገናኛለን። ማሰላማ ቤተሰብ ሁኑ። ላይክ አርጉ።